አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ እንኳን ለታላቁ የኢደል አድሃ አረፋ በሰላም አደረሰን። ዛሬ ደግሞ ቆንጆ የሆነ ለአረፋ የሚሆን ቆንጆ ኩኪስ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ስራውን ንግባ። ስራውን ስጀምር 2 ኩባያ ቂቤን የተጠቀምኩት በዊዝንድ ስሮ ኩባያ ነው የተጠቀምኩት። በውሃ ብርጭቆ መለካት ትችላላችሁ። እንዲሁም ደግሞ 2 ኩባያ ካፕ መጠቀም ትችላላችሁ። ቅዝቃዜውን በደንብ የለቀቀ ከፍሪጅ ወጥቶ ልስልስ ያለ ቂቤ ነው መሆን ያለብን። ማቅለጥ አይቻልም። ስናቀልጠው ኩኪሱ ቆንጆ አይሆንልንም። ስለዚህ እንደዚህ ቅዝቃዜውን በለቀቀ ላይ አንድ የዊዝንድ ስሮ እንደዚሁ ከግማሽ ሱካር አድርጌበታለሁ። ትንሽዬ ጨውና ቫኒላ አድርጌ አንድ ላይ አላውሸዋለሁኝ። በመፍጫ ስንመታው እንትን እንዳይል እንዳይበታተን ትንሽ ለወስ ካረኩት በኋላ በደንብ መትቸዋለሁኝ። ከዛ እንዲህ ክሬም ከሆነ በኋላ ደግሞ 2 እንቁላል ጨምሬ እንደገና መልሼ መትቸዋለሁኝ። በመቀጠል እንግዲህ ይህንን እንደዚህ ክሬም ከሆነ በኋላ ዱቄት ነው የምንጨምረው። ዱቄት እያየን ነው መጨመር ያለብን። ሁሌም እንደምለው አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት ደግሞ ውሃ ያነሳም። በተለይ ደግሞ ኩኪስ ስንሰራ እያየን ብንጨምር ቆንጆ ነው። ለምን አንዴ ከደረቀ ይበላሽብናል። በተለይ ደግሞ ይህንን ቅርጽ ማውጫ የምንጠቀም ከሆነ በጣም አስቸጋሪ ነው። ትንሽ ከደረቀ ቅርጽ አይወጣልንም። እንግዲህ ዱቄት እንደምትመለከቱት 3 ኩባያ ጨምሬ ያለሁኝ እያየሁኝ። ከዛ በስካቶላ ትንሽ ካያያዝኩት በኋላ መልሼ በእጄ ነው የማቦካው። በእጃችን ስናቦካው ብዙ ጊዜ የሊጡን መጠን ያስታውቀናል። እንዲህ ለስላሳ ሲሆን በጣም ትንሽዬ ዱቄት ጨምሬያለሁኝ። ከ3 ኩባያ ሩብ ኩባያ የሚያህል ጨምሬበታለሁኝ። ከአንድ ኩባያ ላይ ትንሽ ነው የተጠቀምኩት። ለስላሴው በዚህ ሳይዝ ሲሆን ይበቃዋል። ቆንጆ ነው። ሊጡን 2 ቦታ ከፍዬ አንዱን ካካው አደርግበታለሁኝ። አንዱ ላይ ደግሞ 1 ማንኪያ ጨምሬ ሊጡ የተመጣጠነ እንዲሆን እንደዚህ አሽቸዋለሁኝ። ሊጡ የተመጣጠነ ካልሆነ እንደዚሁ ማውጫው ላይ ቅርጽ ማውጫው ላይ በጣም ያስቸግረናል። በዚህ መልኩ እንግዲህ እንዲህ ካስተካከልኩኝ በኋላ ላስቲክ አለብስና ፍሪጅ ውስጥ ቢያንስ ከ10 እስከ 15 ደቂቃ የሚያህል እናቆየዋለን። ሩብ ሰዓት ብናቆየው ቆንጆ ነው። እዚህ ላይ ደግሞ ካካዋ ጨምሬበታለሁ። 1 ማንኪያ ከግማሽ የሚያህል ጨምሬያለሁኝ። ይህንንም እንደዚህ በደንብ አሸውና ያው እንደ ሌላ ሊጥ በደንብ መታሸት አይፈልግም። የተወሰነ እንደዚህ እንትን ካዳረስኩት በኋላ ሊጡ እኩል የተመጣጠነ ስለሆነ ሁለቱንም ፍሪጅ አድርጌ ለሩብ ሰዓት የሚያህል አቆይቸዋለሁኝ። ይህን ይመስላል። ደግሞ ከፍሪጅ ሲወጣ እንደዚህ እያደረግን እንግዲህ እያስተካከልኩኝ ቅርጽ እናወጣለን። ይሄ ቅርጽ ማውጫ ብዙ ሰው ይቸገርበታል። በጣም ያስቸግራል። አንድ ዋነኛ ቅርጽ ማውጫው ኦሪጂናል መሆን አለበት። በሁለተኛ ደረጃ ደግሞ ሊጣችን በጣም የተስተካከለ መሆን አለበት። ሊጣችን ከተስተካከለ በቃ አያስቸግርም። በጣም ነው የሚያፈጥነው። በጣም ደስ የሚል ቅርጽ ነው የሚወጣልን። እንግዲህ መጀመሪያ ላይ ስናወጣው እንትን ሊጡን ጨምረን የ2-3 ፍሬ የሚያህል ይበላሻል። ቆንጆ አይመጣም። ከዛ በኋላ ግን በጣም ያፈጥነናል። ቆንጆ ነው የሚሆነው። ይሄኛው ደግሞ በአንድ ኩኪስ ላይ 2 አይነት ለማድረግ ስንፈልግ ደግሞ በዚህ አይነት መልኩ እንደዚህ እናወጣለን። እንግዲህ በ170 ዲግሪ ለ10 ደቂቃ የሚያህል አብስለን እናወጣዋለን። ልክ እንደ መጋገሪያችን አይነት ስለሚለያይ እያየን እናወጣዋለን። መብሰሉን ቶሎ ነው የሚበስለው። ኩኪስ ስንጋግር ዞር ዞር ማለት የለብንም። እዛው መጠበቅ ነው ያለብን። ቸኮሌት እንግዲህ እንደዚህ አቅልጬ ሁለቱን እናጣብቀዋለን። እንደ ፍላጎታችሁ። እኔ በቸኮሌት ነው እያጣበኩ ያለሁት። በማልማላትም ማጣበቅ ትችላላችሁ። እኔ እንግዲህ እንደዚህ ዲኮር አድርጌዋለሁኝ። እናንተ ደግሞ ከዚህ የበለጠ ቆንጆ አድርጋችሁ ዲኮር እንደምታደርጉት እርግጠኛ ነኝ። ይህን የኩኪስ አሰራር ትናንትና ቲክቶክ ላይ ለቀቄው ባጭሩ፣ አሁን ደግሞ በሰፊው እዚህ ላይ እንደምለቅ 2 ሰዓት ተናግሬ ነበረ። ይቅርታ አርፍጃለሁኝ። እንግዲህ ተመልካቾቼ ስለተከታተላችሁኝ ሁላችሁንም ከልብ እያመሰገንኩኝ ኢድ ሙባረክ። በቀጣይ ስራ እስክንገናኝ ሰላም ሆኖልኝ